እግዚአብሔር እያንዳንዱ ሰው ሲፈጥር ለአንድ ዓላማና ለአንድ ተልእኮ ነው። ይሄንን ዓላማ የመፈጸምና ያለ መፈጸም ጉዳይ የራሱ ዕጣ ፈንታ ነው። የሰው ልጅ በህይወት ዘመናችን ትልቁ ነገር ላሰምርላችሁ የምፈልገው አእምሯችሁን ቀይሩት። አእምሯችሁ መጥፎ ነገር አያስብ። ስለ ውድቀት አታስቡ። ውድቀቴን ባስብ ኖሮ ለማኝ ሆን ነበር እኔ ልንገራችሁ። እኔ ግን በፍጹም አእምሮዬ ላይ አሉታዊ አስተሳሰብ አላስብ። ስትወድቁ እንደምትነሱ ያመናችሁ። የሰው ልጅ የተፈጠረው ሸክሙን ሊያራግፍ ነው። ይሄንን አስቡ። ሸክም አላችሁ፣ ራሳችሁን ጠይቁ። እኔ ሸክሜን ሳላራግፍ በዚች ምድር ላይ ማለፍ አልፈልግም። እናንተም ሸክማችሁን ፈልጉት። እግዚአብሔር በጣም የሚገርማችሁ አንድ የገለጠልኝ ነገር ልንገራችሁ። ወይ መጀመሪያ ላይ ማንነታችሁን ታገኛላችሁ፣ ወይ መሃል ላይ ታገኙታላችሁ፣ ወይ መጨረሻ ላይ ታገኙታላችሁ። እናንተ ራሳችሁን ግን ፈትሹ። ፈትሹ። የተፈጠራችሁት ለራሳችሁ እንድትኖሩ አይደለም፣ ለሌሎች እንድትኖሩ ነው። ሰው የተፈጠረበትን ብቻ እንዲኖር ነው የተፈቀደው። ለቢዝነስ ብላችሁ እንዳትሰሩ። የተፈጠራችሁበትን ድምጻችሁን፣ ውስጣችሁን የሚለውን ነገር አዳምጡ። ስለዚህ አይሆንም የሚባል ነገር የለም። ሁሉም ነገር እኮ ጎበዝ ሆኖ ነው የተፈጠርነው። ታምናላችሁ? ሁሉም እጃችን ላይ አልቋል። ግን ይሄንን ምን ያህል እናውቀዋለን ነው። አንድ ጃፓናዊ ጓደኛ ልጅ እምነት ያለው ሰው የሩቁን ቅርብ ማድረግ ይችላል። ብዙዎቻችን አናምንም። የሚያምን እግዚአብሔር ልቡን በደንብ ስለሚያየው ሁለት ልቡ ከሆናችሁ አይሳካላችሁ። ያውቃል እሱ። እውነት ከሆነ ግን ያሳካላችኋል። ጀግኑና ራሳችሁን አዳምጡ። ውስጣችንን በደንብ ማዳመጥ አለብን። አሉታዊ አስተሳሰብ አታስቡ። ወይኔ ደረጃው ይከብዳል ያልኩበት ጊዜ የለም። እኔ በህይወቴ አንድ ነገር ለማሸነፍ ይሄን ጊዜ እኮ በዘመድ ገብቶበታል እንዳለ ክፍት የሥራ ቦታ ማስታወቂያም ሲወጣ ወይ አንድ ነገር ለመሞከር እሱ እኮ እንደዚህ ነው፣ እሷ እንደዚህ ነች እንላለን አይደል? አይጠቅማችሁ። ለእናንተ የሚጠቅማችሁ ነገን ማሰብ ብቻ። ብርሃንን ናፍቁ እስኪ። ብርሃን የሚናፍቅ ትውልድ ያስፈልገናል። የእውነት እምነት ያለው ሰው ብርሃን። ጨለምተኛ ብትሆኑ የትም አትደርሱ። እኔ ጨለምተኛ ብሆን ኖሮ ለማኝ ነበር መሆኑ። አመስገን ልማድ አድርጉት። እሺ፣ ስታመሰግኑ ሁሌም ይጨምርላችኋል። በህይወታችሁ በምንም አይነት ተአምር የራሳችሁን ቪዥን ኑሩ። እሺ፣ ራእያችሁ